እሺ እንዴት ናችሁ? ዛሬ የማሳያችሁ ያው በኮምፒተንስ ዙሪያ ላይ ብዙ ጊዜ የሚነሳ ያው ይከብዳል የሚባለው ዊንዶውስ ሰርቨር ኮንፊገር ማድረግ እና ክሊየንት አድ ማድረግ ወደ ዶሜን ማስገባት ያው አክሰስ መስጠት ምናምን ነገሮች እነዚህ ፕራክቲካሊ ሌቨል 3 ላይ የምትፈተኑት አይነት ነገር ናቸው እንደ ከባድ ነገር የሚታሰቡት እና ያው ከሌቨል 3 ላይ ያሉትን ናቸው እያልኳችሁ ያለሁት። ሌቨል 3 ላይ ያው ሌሎች ፈተናውን እኔ ስለወሰድኩት ነው። ሌሎች አንዳንድ ነገሮች አሉ ተጨማሪ ቲዮሪዎች ምናምን። ይህንን ግን ፕራክቲስ ማድረግ ስላለባችሁ አሳያችኋለሁ። ኦኬ አሁን ምንድነው ይህን ነገር ፕራክቲስ ለማድረግ ምን ያስፈልገናል የሚለውን ነው የምናየው። ሶፍትዌር እና ሃርድዌር ሪኳየርመንቶች አሉት። ሶፍትዌር ሪኳየርመንቱ ያው ሁለት አይኤስኦ ፋይል አሉን፣ ሰርቨሩና ዊንዶውስ 7 ለክሊየንት የምንጠቀምበት ማለት ነው። ሌላ ደግሞ ኦራክል ቨርቹዋል ቦክስ የሚባል ሶፍትዌር አለ። ሃርድዌር ደግሞ ምንድነው የምንፈልገው? ያው አንድ ጥሩ የሆነ ኮምፒውተር ለማለት ነው። ያው ሚኒመም 4 ጂቢ ራም እና 200 ጂቢ ፍሪ ሃርድ ዲስክ ስፔስ ማለት ይሄ ያው እንትን ለማለት ነው፣ የተሻለ ፐርፎርማንስ እንዲኖረው ነው። አሁን ለሰርቨሩ ቨርቹዋል ቦክስ ከጫናችሁ በኋላ ለሰርቨሩ 1 ጂቢ ብንሰጠው ከኮምፒውተሩ ስንት ቀረን ማለት ነው? ኮምፒውተሩ ራን የሚያደርግበት 3 ነው የሚቀረው። ለዊንዶውስ ደግሞ 1 ጂቢ ብንሰጠው 2 ጂቢ ይቀረናል፣ ለኦፐሬቲንግ ሲስተሙ ለራሱ ለሆስቱ ማለት ነው። እና ያው የሚያስፈልገን ምንድነው? አንድ ጥሩ ኮምፒውተር ያስፈልገናል። ጥሩ ኮምፒውተር ያው ከሌላችሁ ከጥሩ ኮምፒውተር ካለው ሰው ጋር ሆናችሁ ቲዮሪውን አንብባችሁ ፕራክቲስ ብታረጉ ነው የሚሻለው። ኮምፒውተር ሲፈዝ በጣም ፕራክቲስ የሚያደርገው ሰውም በዛ ልክ የሚፈዝ ስለሚመስለኝ ነው። እና ሪከመንድ ማድረጋችሁ ጥሩ ኮምፒውተር ነው። ኦኬ ምንድነው ፎሎ የምናደርጋቸው ስቴፖች? አሁን ቨርቹዋል ቦክሱ መጫን አለበት። ቨርቹዋል ቦክሱ መጫን አለብን ማለት ሩም ማዘጋጀት አለብን ማለት ነው። ሩም ማዘጋጀት አለብን እንደማለት ነው። ከዛ ምንድነው ሩሙ ላይ ኮምፒውተር እናስገባለን። ሰከንድ ስቴፕ ላይ ኮንፊገር ኮምፒውተር ኢን ዘ ቨርቹዋል ቦክስ ያለ ነው ሰከንድ ስቴፕ ላይ እና ኮምፒውተሩን ካስገባነው በኋላ ምንድነው የምናደርገው? ሶፍትዌር ይሄ ኦፐሬቲንግ ሲስተም ኢንስታል እናደርጋለን። ለዛ ዲስክ ኢንሰርት እናደርጋለን ማለት ነው። ቨርቹዋል ቦክስ ላይ ሩሙ ላይ ነው አሁን እያወራን ያለው። እንደ ሩም አድርጋችሁ ነው ማሰብ ያለባችሁ ቨርቹዋል ቦክስ እና ቨርቹዋል ቦክስ ላይ ክሬት እናደርጋለን። አንድ ኮምፒውተር ክሬት እናደርግና ያንን ኮምፒውተር ደግሞ ሲዲ ኢንሰርት እናደርግለታለን። ከዛ በኋላ ሁለቱም ሰርቨር እና ክሊየንት ኮምፒውተሮች ሁለት ካስገባን በኋላ እነዚህ ኮሙኒኬት ማድረግ አለባቸው። ሳይነጋገሩ መስራት አንችልም። ላይክ ኔትወርክ መሆን አለባቸው። ስለዚህ ምንድነው የምናደርገው? ወደ ስዊች እናስገባቸዋለን። ስዊች ማስገባት ማለት ያው ቨርቹዋል ቦክሱ ስንጠቀም ስዊች አስገባን ማለት እንዴት አድርገን ነው የምንሰራው? ዲስክ አስገባን ማለት እንዴት አድርገን ነው የምንሰራው? ሴቲንጉ እንዴት አድርገን ነው የምናስተካክለው የሚለው እናያለን። ኢንስታል ዊንዶውስ ሰርቨር እና ዊንዶውስ 7 ኢንስታል እናደርጋለን። ከዛ በኋላ አክቲቭ ዳይሬክተር እንጭናለን፣ ዲኤንኤስ እንጭናለን፣ ዲኤስቲፒ እንጭናለን። ከዛ ክሊየንቱ ዊንዶውስ 7 ወደ ዊንዶውስ ሰርቨር እናስገባዋለን፣ ዶሜን ውስጥ እናስገባዋለን ማለት ነው። ከዛ አክሰስ እንሰጣለን፣ ሊሚት እናደርጋለን። ሰርቨሩ ላይ የሰራናቸውን ዩዘሮች መጀመሪያ ምንድነው ዩዘሮቹን ክሬት የምናደርገው በነዛ ዩዘሮች ነው። አሁን ዶሜን ውስጥ ከገባ አንድ ኮምፒውተር ወደ ሰርቨር ዶሜን ላይ ከገባለን ምንድነው በተለያዩ ዩዘሮች መግባት ይችላል። እነዛ ዩዘሮች ደግሞ የራሳቸው አክሰስ አላቸው ማለት ነው። እኔ ፕራክቲካሊ እናየዋለን። ያው መጀመሪያ ኦራክል ቨርቹዋል ቦክስ ኢንስታል እናደርጋለን። ከዛ በኋላ ያው እነዚህ ያየናቸው ስቴፖች እንከተላለን። በጣም አመሰግናለሁ። ኔክስት ቪዲዮ ላይ እንገናኛለን። ደህና ሁኑ። ኮሜንት አድርጉ፣ መልስላችኋለሁ። ሰብስክራይብ አድርጉኝ። በየጊዜው የምለቃቸው ቪዲዮዎች ይደርሷችኋል። የደወል ምልክቱን እሱም ነካ ካረጋችሁት የኢሜል አለርት ይመጣላችኋል ወደ
ኢሜይላችሁ። በሌላ ቪዲዮ እስክንገናኝ ድረስ ሰላም ሁኑ።